ኦዚል ሜሱት ኦዚልን ያስፈረምኩበት ማሊያ አለኝ ኦዚልን ያስፈረምኩበት ማሊያ አለኝ ሲጀመር ላንተ የሚሆን ማሊያ የለም መጋረጃ ላይ ነው ያስፈረም የታጊንታው ጎስቲ የታጊንታው ቱርክ አጊንታው ቱርክ ነበርክ ለቀኸዋል ቪዲዮን አይ ነው ከቲክቶክ በፊት ድሮ ነው አይ ቲክቶክም እኮ ገና 2 አመት አልሞላኝ ማሊያውን ለብሰው ቪዲዮ አለ አይለኝ የታረከው ማሊያው አለ እናቴ ቤት ነው የቱ ጋር ፈረመልህ ሲያገባ ነው የሚወጣው ማለት ነው ማሊያው ከጀርባ በምን ፈረመልህ በስክሪፕቶ ነው ውሸት በስክሪፕቶ ልብስ ላይ አይፈረምም አይደለም ስክሪፕቶ ማለት ይሄ ማርከር ምናምን አይ ለኔ ተወፈረው እስክሪፕቶ ብላ ሌላ ተጨማሪ ጥያቄዎች ምን ያታገኘው ቱርክ ብሏል ቱርክ ምን አይነት ኢስታንቡል ለስራ ሄጄ ቦስፈረስ ቢባል ሬስቶራንት ውስጥ ነው ያገኘሁት ቦስፈረስ እሺ እንዳይረክ እሺ የምትፈርምበትን ማሊያ ከየት አመጣ በሰዓቱ ሰው ገዝቼ ነው ጠበቀ የአርሰናል ማሊያ አልነበረ ኦዚል ጠበቀ የአርሰናል ማሊያ አልነበረ ይሄ ነገር ውሸት ነው ለምን እንደሆነ ልንገር እኔ ባለኝ መረጃ ጎስት የሌላ ቡድን ማሊያ የለው አይደለም ለብሻ አላቅም ነው አይደለም በቃ እዛ ስትሄድ ግን ማን ነው ቱርክ ስትሄድ ማን ነው የጋላት ሳራይና የፌነርባቼ ማሊያ ወከባም ፓራም ባራዳም ያስገዙዋል አይ ኖ ምን እንደዛው የጋላት ሳራይ አንድ ጥያቄ ልጠይቅ ለዛ ነው ማሊያው በምን አየር መንገድ ነው የሄድከው ቱርክ ኢትዮጵያ ላይ ምን ያህል ሰዓት ፈጀብህ 4 ሰዓት የት ሆቴል አረፍክ ሆቴሉን ስም በደንብ አላስታውስም ኦዚል እዛ አልነበረ የተገናኛችሁ ሆቴሉን ስም በደንብ የተገናኛችሁ መቼም እግር መንገድ አትለኝ ቦስፈረስ ቢባል ሬስቶራንት ቦስፈረስ እንዳይረግጥ አልኩ እኔ ስለኳስ እሺ አሁን እኔ ውሸት ሳክስ ግንዛቤ ውሸት ነው ጨረሳችሁ ጥያቄ እሺ ከምን አኳያ አንደኛ በስክሪፕቶ ፈረመ አለ ሳክስ ሁለተኛ የአርሰናል ማሊያ ውጪ የለውም የቪዲዮ ማስረጃ አለ ሶስተኛ ያንን ቪዲዮ ይቀረጻል ወይ ፎቶ ይነሳል ባይ ዲፎልት ይፖስታል ጎስት ከኦዚል ጋር ፎቶ ኖሮ ታስፈርሙ ላይ ፖስተው አይደለም መፖሰት ምናምን የሚባል ነገር አልነበረም የዛኔ ከቲክቶክ በዳይኖሰሮች ጊዜ ነው በደርግ ነው እንዴ ውሸት ሌላ አራተኛ ያስረዳን ሞከረ ስለዚህ ውሸት ከምን አኳያ አሁን ከነገርኩ ከአራት ነጥብ ውሸት እኔ ከተሳሳትኩ ጎስት ወፍራም ሰው ሲዋሽ ያስታውቅ ያው መልሰው ጨርሳቸዋል ጎስት ኦዚል የፈረመበት ማሊያ ቤቴ ወይም እናቴ ቤት አስቀምጫዋለሁ ያለውን 4 ማስረጃ አቅርበው በምቀኝነት ተነሳስተው ፍልፍሉ አቢና ዜዶ ውሸት ነው ብለዋል ሳክስ አሁን ጎስት ያወራው ነገር እውነት ነው ውሸት ነው ውሸት ነው በጣም የሚገርም ነገር አንተ ነው ያስበላኝ ጥያቄ ልጠይቅ ብዬ እንትን ያልከው ለምን you are best ቲክቶከር ነህ ሂስቶሪ እንደ አይነት ሂስቶሪ በጣም አሪፍ ሂስቶሪ አትደብቅም ስለዚህ አወቀ በቃ እንዴ እኔ ባላንጣይን ጠንቅቄ ነው ማውቀው እኔ አባት ለወዳጅም ለጠላትም ይፖስተው ነበር ፎቶ እንዴ በጣም ኦዚልና ቢሆን ይመራል ማይታይ ስቶሪ ነው እንዴት አይፖስትም ለማንኛውም 2-1 ሆኗል 2-1 የትኛውም ሳይዝ ያርሰናል ማሊያ ማለት ነው የትኛውም ሳይዝ ያርሰናል ማሊያ አይበቃኝም ይጣበኝ ደብል ኤክስ ውሸት ነው ደብል ኤክስ ምንም ጥያቄ አስፈልግ ውሸት ነው ጠይቀው ውሸት መጠይቅ አለ ጠይቁት መጀመሪያ ቻምፒየንስ ሊግ ዲገርነሽ ወይ የሚለው ቪዲዮሽን አስታውሽ ምን ማሊያ ለብሰሽ ነበር አላስታውስ ኦኬ የምትደግፈው የራስ ቡድን አለ ዩናይትድ ከዛ ውጪ ለብሳ አረ በጣም ነው የሚለብሰው አንተ ቀላል ነው ያለኮ ጸጋውን የለበስኩት ነገርህ እኮ ለብሰህ ታውቃለህ ጸጋውን አይደለም ማሊያውን ያው እሱ እኮ ነው ጥያቄው በቃ ማንኛውም ሰፊ የጎስትም ይሁን ከጎስትም ከፍ የሚል ሰው የአርሰናል ማሊያ አይሆነኝም
አዎ እሱማ አሁን እኮ ማትለብሰው ነው ይጠበኛል ነው ያለው የአርሰናል ደጋፊ ስላለው ማታቅ አስጠበበው ትራይ ብዬ እንደዚህ ማይራ ያማል ውሸት እውነት ነገር ራሱ አልቻለም ጠይቁ መርምሩ እውነት መርምሩ ለምን አስረዳቸው ምርመራ አስፈልግም ማስረጃ አለኝ እኮ ስጠይቅ ለምን አትመልስልኝ ወይዬ ነው አባት እታዩን ሁሉ አትመን ስጠይቅን እኮ አልመለስም አንተ አሁን ምንድነው ያንተ ማንቸስተር ነው አይደለ ማንኛውም የአርሰናል ማሊያ ነው ያልከው አይደለ በሳይዝ የትኛውም ማሊያ በሳይዝም በምንም የአርሰናል ማሊያ ልትለብስ አትችልም በሳይዝም ባመጣልህ እንደማትለብስ አቃል ውሸት ይሄ በደንብ አግኝቶት አረ እኮ ምን ሆነ ነው ለማስታወቂያ ምናምን የማሊያ ቀላል ሰው አይደል ዝም ብላ ምን ለብሰው እኔ ምን ነው የምትለው አንተ ውሸት ነው እውነት ነው ውሸት እውነት ነው እኮ ነው ያለው አይበቃውም እኔም አይበቃኝ እኔ እኮ እሱ አለ የማንን ያርሰናል እንግዲህ ሁለት ያርሰናል ደጋፊዎች መግባባት አይችሉም አይቻለሁ ቪዲዮ አለኝ ቪዲዮዎችን አሳይ ከአካውንቱ ላይ እንዴት እንደዚህ የለም ቪዲዮ እስካሁን ማን ያወጣል የቪዲዮ ማስረጃ ተቀባይነት አለው ያተቀባይነት አይ ለጊዜው የለውም ግን ወደፊት አካውንትን ኮነ እኔ እውነት ነው ባይ ነኝ ላስረዳችሁ እኔ ብሞት ዛሬም ወደፊትም ለዘላለም የማንቸስተር ማሊያ አይበቃኝ ለምን እሱ ላንተ ነው የህፃንም ቢመጣ እሱ ላንተ ነው ማርክ እኮ አንተ እኮ ጓንት ይሰፋ እሱ ግን ያረጋል አልኩ ማሊያ ያረጋል አያደርግም ቪዲዮ አለኝ እኔ ያርሰናል ማሊያ ለብሶ ወይ ሊሰድበን ወይ የሆነ ነገር ይሆናል በቃ ለብሶታል አረ ማርክ ከሱ የበለጠ ታውቃለህ እንዴ ስለሱ ለብሶታል በዚህ ላይ ስጠይቀው ያደናብረኛል ዝም ብሎ ነው ውሸት ነው እውነት አስረዳቸው አሳምናቸው ማርቆስ አይበቃኝም ነው እንጂ አልለበስኩም አይደለም ያለ ይጠበኛል ገብቷል አሰላስል እኔም ይጠበኛል በጣም ነው የሚጠበኝ የአራስ ልጅ የማንቸስተር ማርቆስ እኮ አምልጦት የጻን ልጅ ራሱ አይበቃኝም አሳምናችሁ የማንቸስተር ከሆነ የአራስ ልጅ ራሱ አይበቃኝም የማንቸስተር ማሊያ ላይ የአርሰናል ሎጎ ይለጠፍኩትም እያለ ነው እንጂ ስለዚህ ቪዲዮ ላይ ቪዲዮ ማስረጃው ላይ እኔ እውነት ማርቆስ ባለው መሰረት ከሆነ እውነት እንዴት አሳመነኛ ለምን መሰለ አይበቃኝም ማርቆስ እያለ ያለው ስለማይለብሰው አይፈልገው ስለዚህ ግን ለብሶ ያውቃል በሳይዝ ነው ለብሶ ያውቃል እሱ ነው ምን እኮ ነው እሺ ለየብቻ ነገሩኝ ጥላው ምን አለ ይሄ ደግሞ ወጠረኝ እኮ አየህ እሺ ባንተ ይሆንብን አባቴ ይኸውልህ እሱ ደግሞ ወጠረኝ ለምን መሰለ ፕሩፍ አለ አንተ ወጣት እንዳልልህ አንተ የምትለው ሐሳብ ተቀበል እኔም ገብቶኛል አሁን እዚህ ጋር ቢለብስም ይገባዋል ነው ያልከው ግን እኔ ደግሞ እዚህ ጋር ማለት ነው የአርሰናልን ማሊያ ከአንዴም ሁለቴ ለብሶ አግኝቼዋለሁ ስላለ አንተ ትክክል ነህ እኔ ልንገር ይሄ ማሊያ አሁን አንተ ያረከው በጣም ከባድ ነው ለሱ ይከብደዋል አይኔስ ልጁ ይከብደዋል ልጁ እንደዚህማ አልፈልግም ወጥቼበታለሁ ውሸት ደህና መጥቼልህ ነበር ወደ አንተ ውሸት ጎስ እውነት ለምን እንደሆነ ግን በልዩነት ገባ ሰምታችሁኛል በቃ በልዩነት ገባ ውሸት አቢ ማንኛውም ሳይዝ የአርሰናል ማሊያ አይበቃኝም ወይም ይጠበኛል ያለውን ጥላውን ጎስትና ማርቆስ በአብላጫ ድምጽ ውሸት ነው ብለዋል አሁን አቢ ያወራው ታሪክ እውነት ነው ውሸት ነው ቀምሶ አለ እንጀራ እውነት ነው ወይኔ ጥላው አረ ያስረዳ ወይኔ ጥላው አንተ ነው ያስበላኝ ወይኔ ጥላው ደሞ አንተ ወይኔ ጥላው ወይኔ ጥላው ይቅርታ አንዴ ዝም በሉ አንዴ ጸጥ በሉ ንገረን ታሪኩን በቃ ይቅርታ እኔ ዩኤል ዮሐንስ አዎ የሃያሉ የገና ነው ጥጋብ ውጥር ቻምፒዮንስ ሊግ ውጥር አውሮፓ ሊግ ውጥር ያረገኝ ሰው ስለሆንኩ አይሆነኝም ያርሰናል ደግ ያርሰናል ማለት ይሄ ምንም ሴንስ አይፈጥም ምንም ሴንስ አይፈጥም ትንሽ ሀሳቦች ልትሰጥ ይገባል ውጥር ያልኩ ደጋፊ ኦልሬዲ ጎስ ወጠረ እሱንም ትለብሰዋለህ ኤስ ሚላን ማሊያ ጣሊያን አይ ነው አለ ቻምፒየንስ ሊግ ወጣራ ኤስ ሚላን ማሊያ ነው ያወራል ስማኝ ብዙ ስለምንለብስ አይደለም ብዙ ማሊያዎች ልኬ ስለሚሆኑ ለብሰው እንደዚህ ኖ አድምጠኝ ብዙ ማሊያዎች ልኬ ስለሚሆኑ ለብሳቸዋል ለማን ነው የምትሰጠው ለማን
አይ ብዙ ማሊያ ልክ ይሆናል። አንተ ብዙ ማሊያ ማለብሰው የለም። መጋረጃ ቤቶችም አሁን እየሰሩ አይደለም። አንድ ነገር ብቻ ልበል። በጣም የሚገርም ጥሩ ነው ክርክራችሁ። ይሄንን ነገር ግን ቲክቶክ ላይ አውጥታ አጋልጥልኝ እዚህ ጋር እውነት ብሎ እኛን ሸውዶናል። አሁን አይደለም በቃ በራስ ግን አታዳምጡኝ። ግን ምን መሰላችሁ ጎስት ማርቆስ ያለው መንገድ ነው በቃ ለምን የገለጸበት መንገድ ልክ ማርቆስ እውነት ያለበት መንገድ ሰምታችሁት እንደሆነ እኔ ራሴ የተቀናቃኝ ቡድኔን ማሊያ አይበቃኝም ይጠበቃል ከመጠየፍ አንፃር ከመንቀባረር ታሳቦች ልትሰጥ አይቻለሁ መሪያ ማን ይጠይቅ እሺ ጎስት ጠይቅ አንተ ላይ ያለው ምን እንደሆነ ጠይቀው ሰው ነው አዎ ታዋቂ ሰው ነው አዎ ኳስ ተጫዋች ነው የማን ዩናይትድ ተጫዋች 2008 ቻምፒየንስ ሊግ በልቷል ክርስቲያኖ ሮናልዶ ወይን ሩኒ በቃ ያም ይመልስ ይሆናል እኮ ምን ታውቃለህ? ሰው ነው አዎ እግር ኳስ ተጫዋች አዎ አርሰናል አዎ ኢንቪንሲብል ላይ አለ አዎ ሄነሪ ምስሉ የራሳችሁ ተቀያየሩና በየቤታችሁ ይዛችሁ እንዳይወጋብህ አንዳንድ ነጥብ አግኝተዋል 4-2 ሆነዋል